ሰላም ጤና ይስጥልን እንዴት ናችሁ? በዛሬው ቪዲዮ ይዤላችሁ የቀረብኩት አካልን ማጥራት ወይም ዲቶክሲፊኬሽን ስለሚባለው ብዙ ጊዜ በሚዲያ ያሰማዳችሁ ዲቶክስ እና ድርግ ምናምን ሲሉ ሰምታ ይሆናል። ስለዚህ ኮንፊውዥን እንዳይፈጥርባችሁና በጣም ጠቃሚ ነገሮችን ለእናንተ መቼ ነው ዲቶክስ የምናደርገው? የምር ግን ዲቶክስ ሰውነታችን ያስፈልገዋል የሚሉ ጥያቄዎችን ዛሬ መልስ እንድታገኙ በማሰብ ነው ይህን ቪዲዮ የሰራሁላችሁ። ስለዚህ በዚህ ቪዲዮ ልታውቁት የሚገባው አንደኛ ሰውነታችን ዲቶክሲፊኬሽን ያስፈልገዋል ወይም ሰውነታችን ዲቶክስ ማድረግ አለብን ወይ? ማድረግ ካለብንስ መቼ ነው በምን ሁኔታ የሚሉትን ጥያቄዎች ትመልሱበታላችሁ ብዬ አስባለሁ። ተከታተሉኝ። ዶክተር ዳዊት ነኝ። ቪዲዮውን ከማየቱ በፊት የዩቲዩብ ገጹን ሰብስክራይብ እና ቪዲዮውን ላይክ በማድረግ ይጀምሩ። ሰውነታችን በተፈጥሮ ራሱን የሚያጠራበት ስርዓት አለው። ይህንን የተፈጥሮ ስርዓት የሚያደናቅፉ የአመጋገብና የኑሮ ዘይቤን በማስወገድና የሚያጠናክሩትን በመተግበር ማገዝ ነው አካል ማጥራት ወይም ዲቶክሲፊኬሽን የሚባለው። በዘመናዊ ሕክምና ሰውነትን የማጥራት ሕክምና የሚሰጠው በአብዛኛው በሕክምና የታዘዘ መድኃኒት ባልታወቀ ምክንያት በከፍተኛ መጠን ሲወሰድና የመድኃኒት ወይም የአልኮል ሱስ ያለባቸው ሰዎች ሲመረዙ ነው። ከጥንት ጀምሮ አባቶቻችን መጾምን እንደ አንድ ከክፉ ስሜቶችና ህመሞች መከላከያ እንዲሁም ወደ መንፈስ ከፍታ መውጫ መንገድ አድርገው እንደኖሩ ይታወቃል። እስልምናና ክርስትናን ጨምሮ የተለያዩ እምነቶችም ለተከታዮቻቸው ግዴታ አድርገው ደንግገውታል። ማን ጾም? በአካታች ሕክምና ሰው በአጠቃላይ የበላው የጠጣው የተቀባውና የተነፈሰው ነገራቶች ድምር ነው። በጠቀስኩት መንገድ የተወሰዱ ጠቃሚ ንጥረ ነገሮችን ለሰውነት ግንባታ በመዋል ጎጆችን ካላስወጣን በስተቀር መጠኑ ምንም ይሁን ምን ተመልሶ ጤና ላይ አሉታዊ ተጽዕኖ እንደሚያሳድር ስለሚታወቅ ጤናማ የአመጋገብ ስርዓትና አንዳንዴም የተለያዩ የጾም አይነቶችን በመተግበር ከተለያዩ ግብአቶች በመራቅ አካል እንዲጸዳ ማድረግ ይቻላል። በተለይ አሁን ላይ የምንጠቀማቸው ግብአቶች ሁሉም በሚባል መልኩ የፋብሪካ ውጤቶች በሆኑበት ጊዜ ሰውነታችንን የማጽዳትን ስራ የሚሰሩትን ጉበት፣ ኩላሊትና የሽንት ቧንቧ፣ አንጀት፣ የሊምፍና የደም ዝውውር ስርዓትን ማገዙ ለጤናማ ህይወት ወሳኝ ነው። በስነ አእምሮም ተመሳሳይ ሂደት ነው ያለው። የሰማነው፣ ያየነው፣ የዳሰስነው፣ የተናገርነው፣ የተገበርነው ሁሉ ተደምሮ የእኛን ስብዕና ይሰራዋል። እኛም መልካሙን መርጠን የቀረውን ካላስወገድነው በስተቀር ከረጅም ጊዜ በኋላ የተከማቹት አሉታዊ ሀሳቦች ከአእምሮ ጤናም ባሻገር የአካል ጤና ችግር ነው ብቅ እንደሚሉ ጥናቶች ይጠቁማሉ። ወደ ሰውነታችን የገቡ ወይም እዛው ከተለያዩ የኬሚካል ሂደቶች በኋላ የተከሰቱ ቆሻሻዎችን የማስወጣቱ ስራ በአራት መንገዶች ይከናወናል። አንደኛ፣ ደረቅ ቆሻሻን በሰገራ መልክ ሲወገድ ይህን ስርዓት ፋይበር በብዛት ያዙ አትክልት፣ ፍራፍሬና ጥራጥሬ መውሰድ የማጣራት ሂደቱን ያፋጥናል። ፋይበር አንጀት ውስጥ ያሉ ቆሻሻን በመያዝና ውሃ አንጀት ውስጥ እንዲቆይ በማድረግ የሆድ ድርቀትን ይከላከላል። አንድ ሰው በትንሹ በቀን አንዴ ለሰገራ መውጣት ሲኖርበት ይህ ሳይሆን ቀርቶ አንጀት ውስጥ መከማቸቱ ጎጂ ንጥረ ነገሮች በድጋሚ እንዲመጠጡና ጎጂ ባክቴሪያዎች እንዲራቡ ያደርጋል። ከዚህ በተጨማሪ ወንፊት አንጀት ወይም ሊክ ገት እንዲከሰት በማድረግ የተራቡ ባክቴሪያዎችና መርዛማ ንጥረ ነገሮች በአንጀት ግድግዳ በኩል ወጥተው ለተለያዩ በሽታዎች መከሰት መንስኤ ይሆናል። ሁለተኛ፣ ፈሳሽ ቆሻሻው በኩላሊት ከተጣራ በኋላ በሽንት መልክ ይወገዳል። በዚህ ሂደት የየዕለት ውሃ አወሳሰዳችን ወሳኝ ሚና ይጫወታል። በቀን በትንሹ ከ6 እስከ 8 ብርጭቆ ፈሳሽ መውሰድ የጽዳት ስራውን ጤናማ ያደርገዋል። ሶስተኛ፣ በላም መልክ ቆሻሻን የምናስወግድ ሲሆን እስኪያልበን ድረስ የአካል እንቅስቃሴ ማድረግ ከአካል ብቃትን ባሻገር የማጽዳቱን ስራ ያግዛል። አራተኛ፣ ሌላው ብዙም ትኩረት ያልተሰጠውና ጥንቃቄ የሚያሻው የሚያጠቡ እናቶች ላይ የሚከሰተው በእናት ወተት በኩል የሚወጣው ነው። የእናት ወተት ምንም እንኳን ብዙ ጠቃሚ ነገሮችን ቢይዝም በእናቶች የሚወሰዱ የተለያዩ መድኃኒቶች፣ አልኮል፣ ሲጋራ፣ በተለይ ደግሞ እናት በአጭር ጊዜ ብዙ ኪሎ ከቀነሰች ስብ ውስጥ ተከማችተው የነበሩ መርዛማ ንጥረ ነገሮች በቀላሉ ወተቱን ይቀላቀላሉ። በዚህ የተነሳ በቀላሉ ወደ ህፃኑ ይሸጋገራል ማለት ነው። ሌላው መረሳት የሌለበት ነጥብ አካል የማጥራት ሂደቱ ረጅም ጊዜ የሚወስድ ሲሆን አንዳንድ ጉበትን ለማጥራት ደምን ለማጥራት እየተባሉ የሚወሰዱ መድኃኒቶችን መጠንቀቅ ተገቢ ነው። አስፈላጊ በሆነበት ቦታ የመስኩ ባለሙያዎችን ማማከር ተገቢ ነው። ከዚህ ውጭ ግን የሚወሰዱ ማንኛውም አንጀትን ለማጥራት፣ ጉበትን ለማጥራት፣ ደምን ለማጥራት እየተባሉ የሚወሰዱ መድኃኒቶች በጣም አደገኛ መሆናቸውን ልነግራችሁ ፈልጋለሁ። አመሰግናለሁ።